ይስጥልኝ እስቲ ዛሬ ደግሞ የራሳችንን ግጥም ሰጥተነው ሙዚቃ የሚያቀናብርልን አቀናብረውን ደግሞ ጨርሶ የሚሰጠንን አንድ ቀለል ያለች አፕሊኬሽን እስቲ አብረን እንይ። አፕሊኬሽኑን ለማውረድ መጀመሪያ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ሰኒዮ የምትል አፕሊኬሽን ሰርች ባሮ ላይ እንሄድና ሰኒዮ ብለን እንጽፋለን። ሰኒዮ ሳኒዮ ኤአይ የምትልናት ችኛዋ ሰኒዮ ኤአይ እኔ ኦልሬዲ ስለ ጫንኳት ኦፕን ነው የምትለው። የእናንተ ኢንስቶል የምትል ነው የምትመጣው። ኢንስቶል ታደርጓታላችሁ። ኢንስቶል የምትለዋ ካለቀች በኋላ ልክ እንደኔ ኦፕን የምትል ትመጣለች። ኦፕን ከዛ እነካለን ወይ እቺን ከነካናት በኋላ ወደ እዚህኛው ውስጥ እንገባለን። ከዛ ክሬት ነው የምንለው። ከዛ በፊት ግን ግጥም እንሰጠዋለን። እኛ የፈለግነውን ግጥም ዲስክሪፕሽኑን እዚህ ጋር እንሰጠዋለን። ሶንግ ዲስክሪፕሽን ግጥም እንሰጠዋለን። ለምሳሌ እኔ አሁን ዝም ብዬ ግጥሞችን መጻፍ እችላለሁ። ከዛ መጨረሻ ላይ ምን የሚሰጠንን እናየዋለን አንድ ላይ ማለት ነው። ለምሳሌ ዝም ብዬ እኔ አማርኛ ላይ ዝም ብዬ የሆነ ነገር እጽፍና እሰጠዋለሁ። መንግስት ጥያቄ ጅቡቲ ዛፍ ፋይዳ ቻርተር ጨረምጢ ዋልታ ኦርጌሳ ተብሎ ስር አቃቢ ቅድመ ጻፈ። ለምሳሌ እንደዚህ ሰጠሁት። ክሬት አልኩትኝ። ክሬት እያደረገልኝ ነው እዚህ ጋር። አሁን በሰጠሁት እንትን ክሬት እያደረገልኝ ነው። ክሬት አድርጎ ሲጨርስ ያው እዚህ ጋር እንደምትመለከቱት ሶንግስ ሬዲ ቱ ፕሌይ ይላል። እስቲ ፕሌይ እናድርገውና እንስማው እስቲ። ኦልሬዲ ጨርሶታል። ሰው የሮጠን ነው ከልማት ጀርባ ይቀር ሸፈሮች በሌሊት በሞገድ ላይ ገርፈው ብር ኤርትራውያን በመንገድ ፈንታ ተስፋ ይሸከሙ ጥሪ በልብ ይሳለቃሉ ማን እዚህ ይሰማላቸው ይሎ አንተም ክታት በራሳችን ልርበስር ቤት ለካላት ይዘነ ሆሪም በሕይወትን ተራህግ ቻርተር ተጻፎ በወረቀት ነገር ግን እንደምትመለከቱት እንዳለ ጨርሶታል። የተጻፈለትን እንትን አድርጎ ማለት ነው። እና በቃ እኔ